በወር አበባ ወቅት እያንዳንዳቸው እነዚህ ክፍሎች የተወሰኑ ተግባር አላቸው። ለምሳሌ በእያንዳንዳቸው ኦቫሪ ውስጥ ወይም እንቁልጢ ውስጥ በሺዎች የሚቆጠሩ ፎሊክሎች አሉ። እነሱም ያልበሰለ እንቁላል ያላቸው ሴሎች ናቸው። እንቁላል ለእንቁላል የሚዘጋጅ የሴት መራቢያ ሴል ነው። የሴቷ መራቢያ ስርዓት የማህፀን፣ የኢንዶሜትሪየም፣ የቦይ እንቁልጢና የእንቁልጢን ያካትታል። በዑደቱ መጀመሪያ ላይ ፎሊክልን የሚያነቃቃ ሆርሞን ብዙ ቁጥር ያላቸው ፎሊክሎችን ያበረታታል። ፎሊክሎች ሲነቃቁ በውስጣቸው ያለው ያልበሰለ እንቁላል ማደግ እንዲሁም ኢስትሮጅን ማመንጨት ይጀምራል። ታዲያ ከዚያም ኢስትሮጅኖች ወደ ደም ውስጥ ይገቡና ማህፀንን ለእርግዝና ለማዘጋጀት መልእክት ይልካሉ። በዚህ ጊዜ የማህፀን ውስጠኛው ክፍል የሆነው ኢንዶሜትሪየም ወፍራምና የተሸፈነ ነው። ቀን 7ኛው ላይ ዋነኛው ኦቨም ከፍተኛ መጠን ያለው ኢስትሮጅንን በማምረት ወደ አንጎል በቀጥታ የሚሄድና ፒቱታሪ ግላንድ እንዲሰራ ያደርገዋል። ይህም ሉቲናይዚንግ ሆርሞንን ጨምሮ ከፍተኛ መጠን ያለው ሆርሞኖችን ለማምረት ኃላፊነት ያለው ሲሆን ይህም እንቁላል እንዲፈጠር ያደርጋል። ቀን 14 የሉቲናይዚንግ ሆርሞን በኦቫሪስ ላይ መስራት ይጀምራል። ይህም ዋነኛው እንቁላል በፍጥነት እንዲበስልና ከፎሊክል እንዲወጣ ያደርጋል። አሁን አንደኛው የማህፀን ቱቦ በፎሊክል ዙሪያ ስለሚገኝ ሙሉ በሙሉ ከፍቶ እንቁላልን ያስወጣል። ይህ ነው ኦቭሌሽን በመባል የሚታወቀው። በማህፀን ቱቦ መጨረሻ ላይ በቅርቡ የተባረረውን እንቁላል ለመሰብሰብና ወደ ቱቦ መግቢያ ለማጓጓዝ ኃላፊነት የሚወስዱት ህዋሶች ፊምብሬ ይባላሉ። እነዚህ አንድ ጊዜ በጡንቻ መኮማተር አማካይነት እንቁላል ወደ ማህፀን መካከል ይገፋል። ቀን 15 ከ15ኛው ቀን ጀምሮ ፕሮጀስትሮንን በእንቁልጢ ውስጥ ይዘጋጃል። ይህም ሆርሞን የወር አበባ ዑደት ሁለተኛ ደረጃ እንዲፈጠር ይረዳል። በአሁኑ ጊዜ የፕሮጀስትሮን መብዛት የበለጠ ንቁና ውጤታማ እንዲሰማዎት ሊያደርግ ይችላል። እናም እንዲሁም እንቁላል ነጭ የመሰለ የሴት ብልት ፈሳሽ ሲወጣ ታስተውላላችሁ። በተመሳሳይ ጊዜ ከትዳር አጋሮ ባልደረቦ ጋር ለመሆን ከፍተኛ ፍላጎት ይሰማዎታል። በዑደት መገባደጃ አካባቢ የፕሮጀስትሮን ምርት በከፍተኛ ሁኔታ እየቀነሰ የሚሄድ ሲሆን ይህም የቅድመ የወር አበባ ሲንድረም ወይም ፕሪሜንስትሩዋል ሲንድረም ተብሎ የሚጠራው ሲከሰት ሲሆን ይህም እንደ ስሜት መለዋወጥ፣ እብጠት፣ ቡጉር፣ ፈሳሽ መቆየትና ህመምና በደረት ላይ የመነካካት ስሜትና ሌሎች ስሜታዊና አካላዊ ምልክቶችን ሊያስከትል ይችላል። ቀን 28 በዚህ ቀን የወር አበባ ዑደት ይጠናቀቃል። ስሜቶ የወር አበባ ሊጀምር ነው። ቀን 1 የወር አበባ ደም መፍሰስ የመጀመሪያው ቀን ነው። የወር አበባ ቁርጠት ብለን በምናውቃቸው ትንሽ ምጥቶች አማካኝነት እንቁላሎችንና በኢንዶሜትሪየም ውስጥ የተፈጠረውን ወፍራምና ስፖንጅ ሽፋን በወር አበባ መልክ ይጣላሉ። እናም ስለዚህ ዑደቱ በሙሉ እንደገና ይጀምራል። ይህ የተለመደ የ28 ቀናት የወር አበባ ዑደት ነው። ይሁን እንጂ የዑደት ርዝመት ከሴት ወደ ሴት ሊለያይ ይችላል። ኖርማል ተብሎ የሚጠራው ከ21 ቀን እስከ 35 ቀን ፔሪየድ ከመጣ ነው። የወር አበባ ሴት አስደናቂ አቅምና ጥንካሬን የሚያመላክት ተፈጥሯዊ ሂደት ነው። ስለዚህ የምትኮራባትን ሴት የምታውቃት ከሆነ ወይም አንዷ በመሆን የምትኮራባት ከሆነ ይህን ቪዲዮ ውደድና በሁሉም ማህበራዊ ሚዲያዎች አጋራ። በጣም አመሰግናለሁ። ሳምሶን 21 ዩቲዩብ ቻናል ይለያል።